ሰው እንደውም ይሄ ሆነ ገና ያልሆነውን ነገር ተሰበረ ሲሉ ሞተ እያለ ሲያበቃ ቅድም እንደተናገረ ይቅርታ ይደረግልኝ አዲስ የኢትዮጵያ ባህል ነው በፍጹም ይሆናል ብለን ማንገምተው ነገር ነው ሱሪውን ያወለቃል ደግሞ የተያዘል ቡታንታው ማውለቁ ነው እና ቅድም እንዳልኳችሁ እነሱ ከረኛ እስከ ምሁር ተነስተው ሲያበቁ ለኩ ዓላማቸው ተሰልፈው ሲያበቁ ይሄን ያደርጋሉ ንቀውናል ደፍረውናል ብታምኑም ባታምኑም በቁም ሞተናል ውይይት ነው ሰላማዊ ሰልፍ ነው ወይንስ እንደ ወያኔ ወጣቶች ታጣችሁ ጋንስ ወያኔ ከደወልና ከሰሜን ሸዋ እንዳይወጣ አድርገን አይቆጥቆጣቀተን ለሚቀጥለው ትውልድ ትምህርት ሰጥተን እንደገና ድርፈልሰን እንማር እንችላለን አለበለዚያ እነሱ ሰሜን ሸዋ እዚህ ጅሙር ሰላሌ ለሚ እየተዋጉ እንዴት ነው መስዋዕትነት ለመካፈል ሁሉም አይፈልግም እንዳላችሁት የደሃ ገብሬ ልጅ ብቻ ነው እየታነቀ የሚጋፈጠው ወታደሩን በእኛ ያህል መጠን እናጠናክረው እና በአስቸኳይ እንድረስ የቀራዳ ሳይከፈት ወኛ የሚለውን ነገር በአደባባይ እንበይናለን በህግ እናወጣለን በይሁንታ እንቀበላለን በተግባር ሲሞከር ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው ሰው አይደለም ወይ ከመኪና እየወረደ ገና ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክልን በጠቅላላውም ባይሆን ባመዛኙ መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል ከዛ በመንገድ ላይ ይሸሻል ከዛ ከማሰልጠኛ ይሸሻል ከዛ ከጦር ግንባር ይሸሻል ምን እናድርግ እንዴት እናድርግ ሰዎች ነን የባህር ፍቅር ነው የተነሳ ነው አቅማችን የፈቀደውን ነው የምናደርገው ከአቅም በላይ ኤክስፔክት ይደረግ እንደሆነ ይሄ ኢንሂውማን የሆነ ነገር ነው ሊሚቴሽን አለ 17 አመታችን ነው ተኝተን አናቀም ደስተን አናቀም ስቀን አናቀም ረፍት የሚባል ነገር አናውቅም ሁሉን ያለምንም ማጋነን የሚቻለውን ሁሉ ነው የምናደርገው ህይወታችንን ሰጥተናል እና ይሄ ቢያንስ በዚህ ቤት ካልታወቀ በስተቀር ኢትዮጵያ ህዝብ እንዴት ሊያውቅ ይችላል የጦርነቱን ባህሪ ለማስረዳት ለምሳሌ መዘዞ ተይዟል ተብሎ በአለም ዜና ዛይ መዘዞ ምን አይነት ቦታ ነው እንግዲህ የሰሜን ሸዋን የጎበኛችሁ ሰዎች ታውቃላችሁ በጠቅላላ 17 አመት የተለያዩ ካርታ ንድፎች ላይ ያሉ ኮረብታዎች የኛ አንድ ሻምበል ይዛል ወይን በሌላ ጊዜ ገፍቶ የወንበዴ ቃኝ ይዛል አንድ የኛ ክፍለ ጦር ያንን ይዛል እንደዚህ የተደረገ ነው በዚህ ባለንበት ቴሪቶሪ ውስጥ ጦርነቱ ለረጅም ጊዜ ተካሄደው ሰላ ድንጋይ ምንድነው ከተማ ነው ሜዳ ነው ገደል ነው ውሃ ነው ቋጥኝ ነው ምንድነው በአንድ ኪሎ ሜትር ዲስታንስ ውስጥ ጦርነት ነው እንገፋፋለን ምናምን እንላለን ለነሱ ትልቅ ነገር ነው አቺቭመንት ነው ሪኮግኒሽን ነው ዝና ነው አሁን ሰላ ድንጋይን ይዘውታል አሁን መዘዞን ይዘውታል ኢዝን አናውርስ ለሚለዋወጥ ሲቹዌሽን ነው ኤርትራ ውስጥ አንድም ቀን ጦርነት ሳይደረግበት የቀረበት ጊዜ የለም አንድ ኮረብታን ይዛለን ሌላ ኮረብታ ይዛል አንድ ሸጥ ይዛለን ሌላ ሸጥ ይዛል እነሱ ለፕሮፓጋንዳ ይጠቀማሉ እኛ መንግስት ነን አሁን ነው ካራሚሽግ ምንድነው ክምር ድንጋይ ምንድነው አፋቤት ራሱ የፈረንሳይና የቬትናምን ጦርነት አድርገው ሲያበቁ ነው የምዕራብ ዜና አቅራቢዎች አፋቤትን እዚህ ያላችሁ ሰዎች ብዙዎቻችሁ ምታውቁ ይመስለኛል በኢትዮጵያ ስታንዳርድ ቀበሌ አይደለም 700 ሰው ነበረበት እዛ በርክ ጊዜ የነበረው እዛ ቦታ ላይ ለሚሊተሪ ስትራቴጂ ያዝነው ቦታና ለውሃን በቤንዚን አይቆፈርበት አልማዝ አይቆፈርበት ወርቅ አይወጣበት አገር አይደለ ሰው የለበት ምን ናቲንግ የደንዲያንፉ ጦርነት ፈረንሳይ ተረታችበት ሁኔታ አይነት ድል ነው አሉ
እና ሌላም ነገር ስላለ በጦርነቱ ባህሪ ውስጥ በሰዓትና በደቂቃ በሚለወጡ ነገር ውስጥ ወንበዴ የሚለውን ነገር ሁሉ አብረን ስናበቃ እሱ ይናገራል አልተነገረም። ስለዚህ የኢትዮጵያ ሚዲያ ውሸታም ነው። እንደዚህ ከተወሰደ ምን አይነት ፕሮፓጋንዳ እንደምንነዛ